የስራ ዕድል ፈጠራው በስድስቱም ቀጠናዎች የስራ ፈላጊዎችን ከማህበረሰቡ ጋር ሆኖ የመለየት ስራ ይሰራል። ያ ማለት ስራ ፈላጊዎች እነማን ናቸው የሚል እነሱን ከለየም በኋላ በአሻራ ኤልኤምአይኤስ ወይም ደግሞ የስራ ገበያ መረጃ ተጠቃሚ እንዲሆኑና እንዲመዘገቡ ይደረጋል። ከዚህ በፊት ባህር መዝገብ የነበረው ወደ ሲስተም ማጅድ እንዲሆን ተደርጓል ማለት ነው። እሱን ካደረግን በኋላ በሁለት መንገድ ስልጠና እንዲገቡ ይደረጋሉ። የመጀመሪያው ልል ክህሎት ስልጠና ነው። በወጣት ማዕከል በዚሁ በወረዳችን እንዲሰጥ ይደረጋል። የ5 ቀን ስልጠና ከወሰዱ በኋላ የሁለት ክህሎት ስልጠና ከወሰዱ በኋላ ቴክኒካል ስልጠና ይወስዳሉ። ያ ማለት በአምስቱም ዘርፍ የቴክኒካል ስልጠና በሚፈልጉት አዋጭ ይሆናል በሚሉት እነሱን ይወስዳሉ፣ ስልጠናዎችን ይወስዳሉ። ስልጠና ከወሰደ በኋላ አማራጭ የስራ ዕድል ይቀርብለታል። በተቋማችን የተቋቋመ ቲም አለ። የጸጋ ልየታ በወረዳው ላይ ያሉትን የግል ተቋማቶች ስራ ዕድል ሊፈጥሩ የሚችሉትን በየዘርፉ ጥናት ያካሂዳል። ጥናቱን መነሻ አድርጎ በዛ ዘርፍ መሰረት አማራጭ ይቀርብለታል ለወጣቱ ለስራ ፈላጊው ማለት ነው። እነዛን ካደረግን በኋላ እሱ በመረጠው ድርጅቶች ጋር ትስስር ይደረጋል። አይኖ እኔ መደራጀት ፈልጋለሁ የሚል ከሆነ ኢንተርፕራይዝ ሆኖ እንዲደራጅ ይደረጋል ማለት ነው። በዚህ ሂደት ውስጥ ለ5894 ስልጠና ሰጥተናል ማለት ልል ክህሎት ሲደመር ቴክኒካል ነው። ከነዚህ ውስጥ ደግሞ ለ4594ቱ የስራ ዕድል ተፈጥሯል። ትስስር ሲደመር ማደራጀት ማለት ነው። ማደራጀትን ከዚህ ውስጥ ወስደን ስናየው 41 ኢንተርፕራይዝ በ253 ነው ማለት ነው። በኮንስትራክሽን ዘርፍ የተደራጃለ፣ ማኑፋክቸሪንግ ዘርፍ የተደራጃለ፣ በንግድ ዘርፍ የተደራጃለ ማለት እነዚህን አካሄዶች ተጠቅመን ነው ስራ ዕድል የምንፈጥረው ማለት ነው። እነዚህ ሲደረግ ግን ስልጠናውን ማጠናቀቅ ይጠበቅበታል። ከቀጠና ኮሚቴ ስራ አጥ መሆኑን ማረጋገጥ ይጠበቅበታል። ሲኦሲ ማምጣት ይጠበቅበታል። እነዚህን ካካሄደ በኋላ ኤልኤምአይኤስ አንዱ መስፈርት ነው። እሱም አሻራ መስጠት ይጠበቅበታል። እነዚህን ካካሄደ በኋላ ትስስር የምናደርገው ቀጣ ወደ ትስስር ሄዳል። ኢንተርፕራይዝ ሲደራጅ ግን በፕሮሰስ ካውንስል ታይቶ ተመዝኖ የወረዳ ነዋሪ መሆናቸው ተረጋግጦ ወደ ክፍለ ከተማ ሄድና በዛ ሂደት ውስጥ የመስሪያ ቦታ እንዲያገኙ ይደረጋል። መስሪያ ቦታ የማያስፈልጋቸው ከሆነ ደግሞ ኮንስትራክሽን ከሆነ በግሉ ኮንስትራክሽን ዘርፍ ላይ እንዲሰማራ እናደርጋቸዋለን። የስራ ዕድል ፈጠራው በዚህ ሂደት ውስጥ ነው እያለፈ ያለው። ሁላችንም በሰው ቤት ነበር የምንሰራው። ይሄን ተደራጀን፣ አደራጁን፣ የሰጡን ቦታውን ተደራጀን። የተከሰጡን በኋላ ደግሞ የተወሰነ ዛገጫችተን ጀመር ነው ወደ ስራው ገባን ማለት ነው። ከገባን በኋላ እነሱ አንዳንድ ሀሳቦችን አገዙን። ማሟላት ያለብንን ነገር ማድረግ ያለብንን ነገር ካደረግን በኋላ ወደዚህ ስራ ገባን። ከኛም አልፎ ሌሎችንም ስራ ዕድል ፈጥረናል። 5-6 ሰው ፈጥረናል በእኛ እንትን ላይ። ይሄን ያለው አሁን ደህና ጥሩ ደረጃ ላይ ነው ያለው። ከፍ ብለናል ማለት ነው። ከነበርን ዝቅ ካልነው ወደ ከፍ ብለን እኛ ሰው ቤት ነበር የምንሰራው። ሰው ቤት እየሰራን እያለ ሰው ቤት እየሰራን እያለ እንደዚህ ስናጣራ እንደዚህ እኮ ስራ ፈጠራ አለ ብለን እየጠየቅን ከዚያ ወረዳ ሀርምና እንደዚህ እየተባለ ነበረ። እንዴት ይሻላል ብለን ስጠይቅ አዎ አለ ተደራጅታችኋል፣ 5 ላይ ተደራጅታችኋል። ስለዚህ አዎ አለ እየተደራጀን ነው ብለን ስጠይቅ ከዚያ ተሰጠ። አሁን አሪፍ ሁኔታ ጋር ነው ያለን። የምንጠቀመው ነገር አሁን አሪፍ ጋር ነው ያለን። እኛም የተጠቀምን ነገር ያለ ነው ያሉት ሰራተኛ ጋር እኛ ነገ ለነሱ ስራ እንፈጥር እንትን እያደረግን እያስተማር ያለውን ነገር እየመከርን የምንተዋወቀው ሰው አይደል እንደዚህ አድርጋ አለ ስራ የሚፈጠር አለ ያንዳንድ ያላቸው መነሳችን በቃ ምንም ነገር የለም። አሁን ግን ጥሩ ደረጃ ጋር ያለ 41 ኢንተርፕራይዝ በ253 አንቀሳቃሽ ነው የተደራጁት በዘንድሮ በጀት ዓመት። ከዚህ ውስጥ ውጤታማነታቸው እስከ 1 ዓመት በስራ ስምሪት ዘርፍ አገልግሎት ዘርፍ ቡድን ነው የሚደገፉት። ወደ ድጋፍ ዘርፍ አይሄዱም ማለት ነው። በ4 ቡድን ያለ ነው። የመጀመሪያው ባደራጀው ቡድን ውስጥ ነው የሚደገፉት። የመጀመሪያው ድጋፍ ማዕቀፍ ግንዛቤ ይፈጠርለታል። የብድር የትስስር እነዚህ ነገሮች እንዲመቻቹላቸው ከሌሎች ቡድኖች ጋር ሆኖ ድጋፍ ያደርጋል ማለት ነው። ከዚያ አኳያ ወስደናቸው ስናየው 41 ኢንተርፕራይዝ አሁን ስራ ላይ ነው ያሉት ማለት ነው። ከረንትሊ ውጤታማነታቸው መቼ ነው የምንፈትነው? በበጀት ዓመቱ መጨረሻ ላይ የደረጃ ሽግግር ሲያደርጉ ምን ያህሎቹ ውጤታማ ናቸው የሚለውን መጨረሻ ላይ የምንገመግምበት። እስካሁን ግን የድጋፍ ሂደቱ ውጤታማ በሆነ መንገድ እየቀጠለ ነው። ከቂርቆስ ማኑፋክቸሪንግ ኮሌጅ የቢዲኤስ ድጋፍ ይሰጣቸዋል።
ከአዲስ ካፒታል መሳሪያ ሊዝ ይሰጣቸዋል። ከስኬት ባንክ ብድር ይመቻችላቸዋል ማለት ነው። እነዚህ የድጋፍ ማዕቀፎቹ ናቸው። እነዚህ ሲደረግ ውጤታማ የሆነ የምርት ልኬትም ጭምር በዛው ልክ እየተለካ ስለሚሄድ አሁን ባለው ነባራዊ ሁኔታ የተሻለ ደረጃ ላይ ነው ያሉት። ለምሳሌ ወስደናቸው የምናየው ደረቅ ምግብ ዝግጅት ላይ ያሉት የምርት ልኬታቸው ከ50% በላይ ናቸው። ያ ማለት ምርታማነታቸው የተሻለ ደረጃ ላይ ያሉት ማለት ነው። ልክ በዚህ ልክ የምርት ልኬት እያደረግን እየደገፍናቸው ምን ሄደ ይሆናል ማለት ነው። ይሄው እኔም ብለው በእኔ እንደኛ ወደ ስራ እድል ፈጥረው እኛን አይተው ወደ እኛ እንደተሰማራን በትክክለኛ ደረጃ ላይ እንዳለን አማክረው ተመካክረው እነሱ በሚሄዱበት አካሄድ መሄድ ጥሩ ነው ብዬ ነው የማስበው። እንደኛ ከፍ ቢደራጁ ቀበሌዎችንም ወረዳውን ሄደው ቢያናገሩ የተሻለ ነገር ያገኛሉ ብዬ አስባለሁ። ብዙ ድጋፎች ተደርጎልናል። የቦታ ድጋፍ ተደርጓል። በሀሳብ እንኳን የመጡ ያግዙናል፣ ያረዱናል። ሌላም የጎደለን ነገር የሚቀረን ነገር ሲኖር መጥተው ይነግሩናል። እኛም ያነሰን ነገር ሲኖር እንነግራቸዋለን። በዚህ ልክ ነው እየሄድን ያለነው አብረን። ድጋፉ አሪፍ ነው። ሶሲ እንደዚህ ፈተናል፣ አሰልጥነውናል። ከግዳፉ ላይ አሪፍ ናቸው። ሁሉ ነገር አሁንም ቢሆን እየመጡ እያገዙን ነው። በቃ ሁሉ ነገር አሪፍ ነው። ነገር ለማስፋፋት ይፈልጋል። እኛም 5 ዓመት ሰርተን ምናምን ደግሞ ተጠቃሚ እንድንለቅ ሰራተን ተለውጠን እንድንሄድ ቢያሰጋል እሱ እንደኛ እንዲለወጡ ነው የምናስበው። እኛ ብቻ እንሰራ። ሁለት አማራጮች አለ መንግስት ያመቻቻቸው። የመጀመሪያው በተቋማችን የምንሰጣቸው አገልግሎት ከስራ ስምሪት ጋር ተያይዞ በጣም ሰፊ ነው። የሀገር ውስጥ የስራ እድል አለ፣ የውጭ ሀገር የስራ ስምሪት አለ። ምን ብለናል? በህገወጥ ከሚሄዱ ይልቅ መንግስት ባመቻቸው መንገድ ወደ ውጭ የስራ ስምሪት እንዲያካሂዱ ፈቅደንላቸዋል፣ ግንዛቤ ፈጥረናል። ስለዚህ ምን ሆናል? አማራጭ የስራ እድሉን ይጠቀማል ማለት አንዱ ይሄ ነው። ሁለተኛው አሁን እያስቸገረን ያለው ሚኒመም ዌጅ ደሞዝ የምንለው ድርጅቶች የሚያቀርቡ ዝቅተኛ ደሞዝ ነው። ምክንያቱም መንግስት ያስቀመጣቸው የደሞዝ ጣሪያ ስለሌለ ማለት ነው። ስለዚህ ድርጅቱ በፈለገው በስምምነት ነው ማለት ክፍያ የሚከፈለው። በእነዚህ ላይ ያልተስማሙ ወጣቶች የመጀመሪያው መመክረው እንደሆነ ባለው አካባቢ ባለው ሪሶርስ ተደራጅተው እንዲሰራ ነው። በግሉም ሊሆን ይችላል፣ በመንግስት ቦታም ሊሆን ይችላል፣ በቤቱም ሊሆን ይችላል። እነዚህ ነገሮች እንዲጠቀም ነው የመጀመሪያው የግንዛቤ ፈጠራ የምንሰራው ማለት ነው። ነገር ግን ከስራ ውጪ ሆኖ ቤት ውስጥ ቁጭ ብሎ እንዲውል አንፈልግም። ለዚህ ምቹ አጋጣሚዎች አሉ። አንደኛ በሴቶች ክንፍ ስራ እድል እንዲፈጠር እየተደረገ ነው ያለው። ያሉን ጠባብ ቦታዎች ላይ ኮንቴነር ከመንግስት ጋር ተነጋግሮ ወረዳ አስተዳደሩ እያስቀመጣቸው ነው ያለው። በዛ ልክ የተደራጁ እየተጠቀሙ ያለው አሉ። ከዚህ ባሻገር ደግሞ በቤታቸው በፋሚሊ ቢዝነስ በዶሮ እርባታ እየተደራጁ ያለው አሉ። ያ ማለት ቤታቸው ሆኖ ቤተሰቦቻቸውን ይዘው ተጨማሪ ስራ እየሰሩ ነው ማለት ነው። እነዚህ ነገሮች እየሰራን ያለንባቸው ሁኔታዎች ተጨማሪ ግን ፈርዘር ብዙ መስራት ይጠበቅብናል። እንደ አስተዳደር እንደ ወረዳውና እንደ ስራና ክህሎት ደግሞ ሞር ትልቅ ኃላፊነት ያለበት ተቋም ስለሆነ በቀጣይ ወስደናቸው ተጨማሪ ስራ እድል ያልተፈጠረላቸውን ዜጎች የመለየት የማሰልጠን ግንዛቤ መስጠት እነዚህን ካደረግናቸው የተሻለ ስራዎች ይሰራሉ ብዬ እምነት አለኝ።